እንዲሳካልህ የሚያደርገው እግዚአብሔር ነው። አሁን ወደ አዶናይ ጋር ልመልስህና አዶናይ 4 አዋርድ መኪና ተሸለመ። ስኬት አይደለም ይሄ። ይሄ ነገ የሚጠፋ ነገር ነው። ነገ ቢጠፋም ባይጠፋም ዛሬ ተሳክቶለታል። ነገ ላይ ሳካለት ይችላል እኮ ተሳክቶለት ነበረ፣ ግን እግዚአብሔር ነጠቀው። እግዚአብሔር አሳክቶለት ነበረ፣ ግን እግዚአብሔር መልሶ ነሳው። ይሄ ያስኬደናል። መጽሐፍ ቅዱስ ላይ እንትኖች መክፈት ትችላለህ? ስለ ስኬት የተጻፉ እንትኖች ልንገርህ። ደስ ይለኛል። አንተ ጥቅሶች ንገረኝ፣ እኔ ባይብሉ ስላለኝ ማውጣት እችላለሁ። እሺ ሳሙኤል 18:15 ላይ ክፈት። አይ ቲንክ አንደኛ ሳሙኤል ይመስለኛል። እሺ ስንት 18 አንደኛ ሳሙኤል 18:15 አሁን ይኸውልህ አንተ ትንሽ ከኔ የተሻለ መጽሐፍ ቅዱስ መረዳት አለ ብዬ ስለማስብ ጥቅሱን ታነብልኝና አንተ ታብራራዋለህ። አንደኛ ሳሙኤል 18:15 አይደል? ሳኦልም እጅግ ብልህ እንደሆነ አይቶት እጅግ ፈራው። ስለ ዳዊት ነው የሚያወራው። ከላይ ዳዊትም በአካሄዱ ሁሉ አስተውሎ ያደርግ ነበር፣ እግዚአብሔርም ከእርሱ ጋር ነበረ። ሳኦልም እጅግ ብልህ እንደሆነ አይቶት እጅግ ፈራው። ነገር ግን በፊታቸው ይወጣና ይገባ ስለነበር እስራኤልና ይሁዳ ሁሉ ዳዊትን ወደዱ። ሳኦልም ዳዊትን ታላቂቱ ልጄ ሜሮብ እነኋት፣ እርሷም እድርላለሁ፣ ብቻ ቀልጣፋ ልጅ ሆነልኝ እያለ ይቀጥላል። ሀሳቡ የትኛው እንደሆነ እንደፈለኩ አላወኩም። ስለ እግዚአብሔር ጦርነት 18:15 18:15 አንደኛ ሳሙኤል ምዕራፍ 18 ከቁጥር 15 ላይ ምን የሚለው ሀሳቡን ንገረኝ፣ እኔ አገኘዋለሁ። ምን ይላል መሰለ ሳኦልም ዳዊት እንደተሳካለት ባየ ጊዜ ፈራው። እሷን ሐሳብ ልል ነው። ሳኦልም ዳዊት እንደተሳካለት ባየ ጊዜ ፈራው ይላል። ዳዊት የተሳካለት ምንድነው? አሁን እነዚህ ነገሮች አንተ አብራራልኝ። እኔ የገባኝ አለ፣ ምናልባት ልክ ካልሆንኩኝ ይታረማለሁ። በዚህ ቃላቱ ስኬት አጋችሁ ቃላቱ ስኬት ምናምን የሚል አይነት ሐሳብ አይደለም እዚህ ቦታ ላይ ያለው። ባይዘይ አንደኛ አማርኛው ሳኦልም እጅግ ብልህ እንደሆነ ዳዊት ማለት ነው፣ እጅግ ብልህ እንደሆነ አይቶት እጅግ ፈራው ይላል። እጅግ ብልህ የነበረው ማን ነው? ዳዊት ነው። የፈራው ማን ነው? ሳኦል ነው። እንግሊዘኛው ሞር ክሊር ያደርገዋል። but wherefore when Saul saw that he behaved himself very wisely በጥበብ ራሱን እንደሚይዝ አይቶ ማለት ነው። ልክ ነው። እዚህ ጋርም ሳኦል ብልህ እንደሆነ አይቶ ተብሎ በአማርኛ የተረጎመው ምንድን ነው የሚለው? he behaved himself very wisely ራሱን በጥበብ እንደሚይዝ እንደሚገራ አይቶ ይፈራው ነበረ። ያኛው ያው ጥበብ የጎደለው ስለሆነ ማለት ነው። እና 18:14 ላይ ምን ይላል መሰለ? እግዚአብሔር ከእርሱ ጋር ስለነበረ የሚያደርገው ነገር ሁሉ ይሳካለት ነበር ይላል። ዳዊትም በአካሄዱ ሁሉ አስተውሎ ያደርግ ነበር፣ እግዚአብሔርም ከእርሱ ጋር ነበር። ያ ስኬት የሚለው ቃል ስለሌለ ችግር የለብኝም። ስኬት የሚል ከትበታለሁ እኔ እዚህ ውስጥ አያሳስብም አይደል? እንዴ ይሳካለት ማለት ምን ማለት ነው? የትኛውን ቨርሽን ነው እያወራን ያለ ነው አላወኩትም። እና እኔ አሁን ያዝኩት 1954 የኃይለ ሥላሴ ትርጉም የሚባለው ማለት ነው። ለዚህ ነው አሁን እኔ መጽሐፍ ቅዱስ እንትን ስላልሆንኩኝ አንተ የምታወራው ነገር አይገባኝም። ሜቢ በ80 ያዱ ትርጉም እንትን ብለህ ሊሆን ይችላል። ያው ትርጉሞቹ በየአመታቱ የሚቀየሩ ስለሆነ ማለት ነው። ቃላቱ ግን አሁን እዚህ ጋር ምን የሚለውን እኔ ላብራራው። እኔ በገባኝ ልክ እግዚአብሔር ከእርሱ ጋር ስለነበረ የሚያደርገው ነገር ሁሉ ይሳካለታል። ይሄ ማለት ይሆናል እግዚአብሔር ካንተ ጋር ሲሆን ነገሮች ቀና ይሆኑልሃል፣ ነገሮች ገር ይሆኑልሃል፣ የምታደርጋቸው ነገር ሁሉ ይሳኩልሃል ማለት ስኬታማ ትሆናለህ ማለት ነው። ቃል በቃል ስኬት የምትለዋ አልተሳካለትም ማለት ስኬታማ አይደለህም ማለት ነው። ስለዚህ ይሳካለት ነበር። ዳዊት ጦር ከገጠመ ይሳካለታል። ለምን? እግዚአብሔር ከሱ ጋር አለ። እንዲሳካለት የሚያደርገው ማን ነው? እግዚአብሔር። ዳዊት በዚህ በኩል ሲሄድ ጠላቶች በዛ ይሸሻሉ። ለምን? እግዚአብሔር ከሱ ጋር ስላለ። ምንም ነገር ቢያደርግ ዳዊት ይሳካለታል። ስኬት ምድራዊ ነው እምልህ ለዚህ ነው። ይኸውልህ ምድር ላይ ያለ ነገር የሚታይ ነገር የምትጨብጠው ነገር ነው። ቅድም እንዳልኩ በጉዳይ ይወሰናል። ቤት፣ መኪና ምናምን ቁስን ተወውና ጉዳይ ተሳካልኝ ካልክ ስኬት የማይሆንበት ምክንያት ምንድነው? እሱ የሄድክበት ተሳካልህ ስልህ አዎ ተሳክቶልኛል፣
ጉዳይ እንዴት ሆነልህ ስለ እግዚአብሔር ይመስገን ጥሩ ሆነልኝ አለቀልኝ እኮ ተመስገን ካልክ ይሄ ስኬት ነው። ያሰብከው ከተሳካ አቤተ ቁጭ ብለህ እኮ እንደዚህ ቢደረግና ዛሬ እንዲህ ቢሆንልኝ ብለህ ያሰብከው ከተሳካልህ ስኬት ነው። የፈለኩት ነገር እኮ ሆነልኝ። ይሄንን የሚያደርገው ማን ነው? እግዚአብሔር። ምድራዊ ነገር ከመንፈሳዊ ጋር መወዳደር የለበትም ያልኩት ለዛ ነው። አጠቃላይ አሁን እኮ አንተ ነው ኢላስ ካቴጎሪካል ፋላሲ ይባላል። ዲቤት ስናደርግ ብዙ ጊዜ ማኑ መነካበት ነጥብ ነውና ማኑ እነካበታለን። ካቴጎሪውን እየደባለክ ነው ያለው። አሁን የኔን ፖይንት ነው ሜክ እያረክ ያለው፣ ግን አት ሴም ታይም ደግሞ የራስን ሜክ እያረክ ያለው ይመስላል ማለት ነው። ምን እንዳረክ ታውቃለህ? ልክ ነው። ምድር ምንድነው ስኬት ምድራዊ ነው ሲባል ኦኬ በላው ጠጣው ተነሳው መኪና ኖረኝ ቤት ኖረኝ ጥሩ ትዳር ኖረኝ ምናምን ጤና ኖረኝ ምናምን አልክና ደን እሱ ያለ እግዚአብሔር ከንቱ ነው። ለምሳሌ ዳዊት ጋር እግዚአብሔር ስለነበረ ዳዊት ይሳካለት ነበረ፣ ሳኦልም ይፈራው ነበረ። አሁን ምን አይነት ስህተት ነው እየሰራ ያለው? የኔ አርጊውመንት እኮ ይመጣና ነትሼሉ ማለት ነው ሄዶም በቃ ፍሬም ውስጥ የሚገባው መንፈሳዊነት ውስጥ ብቻ ነው። አሁን አንተ ስኬት ብለህ ምድራዊ ብለህ የምጠራቸው ነገሮች ውስጥ ፒን አድርገህ እግዚአብሔርን ነቅለህ አውጥተህ ዲፋይን አድርገህ ልጠራ የምትችለው ነገር አለ ወይ? የለም። ምንስማማው ማለት ነው። ቅድም ጀምሮ እያወራን ያለ ነው። የለም። ብትበላ ብትጠጣ እኔ እንደውም በጣም አውርጀው እቺ አሁን እጄን እያንቀሳቀስኩ ያለችውን ነገር ራሱ ምሳሌ አድርጌ ማቅረብ ይችላል። ለምን ሐዋርያት ስራ ላይ ምን የሚል ስላለ በእርሱ ደግሞ ሕያዋን ነን ደግሞ እንንቀሳቀሳለን ይላል። we have our being in him and we move። ምንንቀሳቀሰው ራሱ እቺን ቅንድባችን እንኳን ከፍ ዝቅ የምትለው እሱ ስላለ ነው። ራይት ነው በመግቦቱ በእኛ ህይወት ውስጥ የተንቀሳቀሰ ስላለ ነው የሚል ነው። ደን አሁን ማስተዋልም ያለችው አልቲሜትሊ አሁን የምናረጋቸውን ነገሮች ሳይሆን ቅንድባችንን እንኳን የምናንቀሳቅሰው እጃችን እንኳን የምናንቀሳቅሰው ምግብ ለማላመጥ እንኳን ዳንቃችን ከፍ ዝቅ የሚለው ከራሱ ከእግዚአብሔር ነው ብለን ዲፋይን የምናደርግ ከሆነ እግዚአብሔርን ማስገባት የማንችልበት ደሶኮል ስኬት የሚባል ነገር ከሌለ እንግዲያውስ አልቲሜት የሆነ ስኬት ወይም ስኬት የሚባለው የመጨረሻው ግብ ከዚህ ሁሉ ጀርባ ካታሊስት ሆኖ እያገለገለ ያለው ራሱ እግዚአብሔር ነው። ከመነሻው እስከ ግቡ እናንተ ጋር ቤተክርስቲያን ላይ ብዙ ጊዜ ስብከተ ወንጌል ከመጀመሩ በፊት የሚባል ነገር አለ የምታውቀው ነው። ካለቀ በኋላ የሚባል አለ። ምን ይባላል? አነሳስቶ ያስጀመረን ልዑል እግዚአብሔር የተመሰገነ፣ አስጀምሮም ያስጨረሰን ልዑል እግዚአብሔር ይመስገን። ዋት ዳዝ ሚን? መሰባሰባችን እንኳን ካንተ ነው ክሬዲት እየሰጠን ያለው አነሳስቶ ያስጀመረን። ከዛስ ከሰባሰብን በኋላ ደግሞ ሌላ ነገር እንዳናረግ አስጀምሮም ያስጨረሰን። ስለዚህ ከጅማሬው እስከ ፍጻሜ ያለውን ነገር ኮንትሮል ያደረገ እግዚአብሔር ይመስገን ነው ፖይንቱ። ራይት። ልክ እንደዛ ስኬት ብለን የምንጠራው ላይ ስኬቱንም ተው ሌላም ነገር ማለት ነው የትኛውም የህይወታችን ክፍል ላይ እግዚአብሔርን ሳናስገባ ዲፋይን የምናደርገው ነገር የለም። በዚህም ምክንያት እህታችን ማስተዋል ምን አለች? the greatest ሽልማት የምሰጣችሁ እሱ ነው። ሽልማት የሚባለው እሱ ነው። አሁን እኔ እንግዲህ ላወራ የመጣሁት ኢየሱስ የሚል ነገር ስላለበት ሮጬ የመጣሁትም ለዛ ነው። ኢየሱስ የሚል አለ። ስኬት ኢየሱስ ወይስ አይደለም የሚል ደን እንግዲህ ኢየሱስ ክርስቶስን ያወቅነው በመጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ ላይ ከሆነ ኢየሱስ የሚባል ሂስቶሪካል ፊገር በታሪክ ውስጥ ኢየሩሳሌም እስራኤል በምትባል ምድር ላይ ተንቀሳቅሶ የነበረ 3 ዓመት ተኩል ተመላልሶ ያስተማረ 33 ዓመት የኖረ የሆነ ፊገር አለ የሚለውን የነገረን ማን ነው? መጽሐፍ ቅዱስ ታሪክ ነግሮናል። ኦኬ እሱ ነው ሜንሽን የተደረገው። ደን እሱ ነው ዲስከስ ላደርግ የመጣሁት። ደን እሱን በአካል የሚያውቁ ሰዎች ምን አሉ ስለ መጨረሻ ግብ እዛው መጽሐፍ ቅዱስ ውስጥ? ለምሳሌ ፊልጵስዩስ ላይ ጳውሎስ እንደዚህ ይላል፣ ስለ ክርስቶስ ሁሉንም አነባዋለሁ፣ ማንበብ ነው ያለብኝ። ይሄን ሁሉንም ረብ እንደሌለው ግሪኩን ሄደን ስናይ በአማርኛ ረብ የሌለው ጉድፍ ቆጥሯለሁ። ጉድፍም ረብም ኢዝ እንግዲህ በጨዋ መልክ ለመተርጎም ነው የተካሄደው እንጂ እዛ ጋር የተቀመጠው ቃል በጣም ቀፋፊ ቃል ነው የተቀመጠው። አሁን ላይ ፖልም ሆን ብሎ ነው የተጠቀመው ያን ማለት ነው። ዳንግ የሚል ማለት ነው። ይሄ ኩበት እበት ማለት ነው። እንደምን ቆጥረዋለሁ ያለኝን ነገር ኢማጂኔት። እሱ ስኬት ብሎ የሚጠራቸው ነገሮች አሉ ፊልጵስዩስ መጽሐፍ ላይ ማለት ነው ሜንሽን ያደርጋቸው። አንደኛ ሴንትራል አሁን ባለው
የመንግስት የማዕከላዊ ኮሚቴ አባል ነው። አሁን ላይ ባለው ስትራክቸር ማለት ፈሪሳዊ ነው በቲዮሎጂ he is a professor ኦኬ ፕሮፌሰር በሚባል ደረጃ እንደው ምን ይላል አሁን ላይ ባለ እንትን በዚህ ዓለም ስኬት ተብሎ በሚጠራው ማለት ነውና ምን ተብሎ ይጠራል አካዳሚክ ሰርክል ላይ ምናምን ሰምተህ ከሆነ እኔ አስተማሪ እገሌ ነው ይባላል አይደል ብዙ ጊዜ እኔ ያስተማሪኝ እገሌ ነው ይባላል አስተማሪውን መጥራት በራሱ ክሬዲት ያሰጣል ባይዘው ለምን አስተማሪው የሆነ ክብር ያለው እንደሆነ ስለሚታወቅ ማለት ነው ጳውሎስ የሚጠቅሰው የሚታወቅ ስኮላር አለ በሰዓቱ ገማሊያ የሚባል እና ለኔ ስኬት የምላቸውን ወይም ረብናቸው ብዬ ማስባቸው ነገሮች ከገማሊያ እግር ስር መማሬ በስምንተኛው ቀን መገረዜ ከቢንያም ነገድ መሆኔ ፈሪሳዊ መሆኔ ህግና አጥብቄ የሚይዝ መሆኔ ከዛስ ሴንትራል ኮማንድ ውስጥ ነበረ ለዛ ነው የምታስታውስ ከሆነ ታሪኩን ወደ ደማስቆ ፈረስ ላይ ሆኖ ክርስቲያኖችን ሊያሳድድ ሲል አይዲያው ምንድነው እዛ ጋር ውስጥ የመንግስት አካላት ጋር ነው ያለው ማለት ነው አየህ እና ለማሰር ለመግደል ደብዳቤ ይዞ ስልጣን ይዞ ሲሄድ ነው ክርስቶስ መንገዱ ላይ ቆመበት ማለት ነው ይበቃል እስካሁን ያለው ብሎ ማለት ነው ደን ያችን ኢቨንት ሲያብራራ ምን ይላል ጳውሎስ ለኔማ ረብ ነበራቸው ስኬት ብዬ ምጠራቸው ግን ምን አድርጌ ቆጠርኳቸው እንደ እበት አየኋቸዋል ምኑን ቤተ መንግስት ዘው ብዬ መግባት መቻሌን ገማሊያ እግር ስር ተቀምጬ ተምሬ ያለው ብዬ አካዳሚሻን ነኝ ብዬ ማውራት መቻሌን ደን በከበረ ፓላስ ውስጥ ነው ሊመላለስ የሚችለው ከከበሩ ሰዎች ጋር ነው መመላለስ የሚችለው አሁንስ ድንጋይ ወርጅብኝ የሚወርድበት ዱላ የሚወርድበት ለ50 ለ41 ሲቀረው 5 ጊዜ የሚገረፍ ያ ማለት 5 ጊዜ 39 ማለት ለማን ለክርስቶስ የሚገረፍ ደን ይሄ ይበልጥብኛል ብዬ ይላል ማለት ለኔ ስኬት እሱ ነው በዚህ ምክንያት አለ እችን ተናግሬ ልጨርስ በዚህ ምክንያት የዋላዬን እየተው ምን ብዬ ልቆጥራቸው የምችላቸው ነገሮች ረብናቸው ወይም ስኬት ናቸው ብዬ የምጠራቸው ነገሮች እነሱም ወደ ኋላ እየተው የፊቴን ደግሞ ለመያዝ ይዘረጋሉ ማን ነው ፊትህ ላይ ያለው ክርስቶስ ኢየሱስ ነው ለዚህ ነው ዕብራውያን 12 ላይ ግራ ቀኙን ተውታለ ከፊታችሁ ያለውን ክርስቶስ ኢየሱስን እያያችሁ የእምነታችሁን ሩጫ በትጋት ፈጽሙ ይላል ማለት ነው ከኛ ዲስከሽን ጋር ምኑ ነው የሚያያዘው ይሄ ፖልም ብሏል ተመልከታውንም አምሶ ሶሪ እንግዲህ እየመጣልኝ ጴጥሮስም ብሏል ይሄንን እኛ ሁሉን ጥለን ተከተልን ሁሉን እያለ ያለው ምንድነው አስገባ ቀድመኛ እያወራን ያለናቸው ነገሮች እሺ ሁሉን ጥለን ተከተልን ምን ትዳራችንን ምን ቢዝነስ እየሰራን ነበር ምን አለን የምንለው ነገር መኒ ሜክ የምናደርግበት ነበረ አሁንማ ስራችን ከአንተ ጋር መንከላወስ ነው አንተ የገባበት እንገባለን አንተ የወጣበት እንወጣለን ተራራ ውጡ ስትለን እንሄዳለን ሀይቅ ላይ ተሻገሩ ስትለን እንሻገራለን አንተን ብቻ ነው እየተከተልን ያለ ነው እንግዲያውስ ሽልማታችን ምንድነው አየህ የሰው ልጅ በሚመጣበት ጊዜ ሽልማታችን ምንድነው ማለት ግባችን ምንድነው ነው ግባችን ምንድነው ሽልማታችን ምንድነው ሲባል አሁን እኔ በገባሁበት በወጣሁበት 3 ዓመት ተኩል እየተመላለሳችሁ ነበር አይደል አሁን መኪና ሰጣችኋለሁ ወይም በዘመኑ ቋንቋ እናውራ 10 ፈረስ ሰጣችኋለሁ ወይም ሀይቅ የምትሻገሩበትን ታንኳ ሰጣችኋለሁ ወይም በእግር ደከማችሁ አይደለ ደንበኛ እያሰጣችኋለሁ ወይም ምናምን ኖ የሰው ልጅ በክብር በሚመጣበት ጊዜ የፍጻሜው ፍጻሜ ላይ በ12ቱ የእስራኤል ዙፋናት ላይ ትቀመጣላችሁ መንበር ላይ ትቀመጣላችሁ ፈራጆች ትሆናላችሁ ከኔ ጋር አልቲሜት ግብ ያንን አድርጎ ሰጠ ማለት ነው አውትሳይድ ነው አየ ክርስቶስን የተከተሉቱ የመጨረሻው ግብ የሆነ ቪላ ውስጥ ሄዶ መሸንቆር አይደለም የሆነ መኪና ውስጥ ሮጦ መግባት አይደለም ምን ውስጥ መግባት ነው መንግስቱ ውስጥ መግባት ነው እሱ ነው መጽሐፍ ቅዱሳችን ስኬት ብሎ ይነገራል ደን የሱ ሁሉ ማሰሪያ ኢየሱስ ነው ዳሴ ስኬት ብለን የምንጠራው አሁን ዲፋይን የምናደርጋቸው ነገሮች ያለሱ ዲፋይን ማድረግ አንችልም ከዛስ መጨረሻ ላይ ሄደን እንኳን ወደሱ ስንሄድ መኪናችን እዚህ ነው የሚቀረው መጨረሻ ላይ እሱ ጋር ስንደርስ ኢቭን ልጆቻችንም it is not about on marriageም ልጅ መውለድም ምናምን ግቡ እዚሁ ብዙ ተባዙ የሚለው ነገር ማስቀጠል ስለሆነ ማለት ነው ግቡ ልጆችን ይዘህ ሄደህ እዛ ቤተሰብ ህይወት አትኖርም ባይዘው የለም መጽሐፍ ቅዱሳችን አይነግረንም እንደዚህ ሚስቴ የት ሄደች ምናምን ትላለህ በዛኛው መንግስት የሚል ነገር የለም ልጆቼ የት ገቡ ትምህርት ቤት ሄዱ ምናምን የሚል ነገር የለም ዳስ ፍጻሜ ስለሆነ የዛ ነገር ግብም እዚሁ ብቻ ስለሆነ ማለት ነው ስለዚህ ልጆች ስኬት አይደሉም ባይዘው እግዚአብሔር ማህፀንን ይቆልፋል ልጅን ይሰጣል ከፈለገ ሐና ላይ ያደረገው ይሄንን ነው አይደል ማህፀኗን ቆልፎት ነበረ
ከዛስ ሰጣ ድጋሚ ማጽኗን ከፈታ ልጅን ይሰጣል። ከዛ ከፈለገ ይገላል። ነፍስን የሚሰጥም የሚነሳም እሱ ስለሆነ እግዚአብሔር ይገድላል፣ ህይወትን ይሰጣል፣ ወደ ሲኦል ያወርዳል፣ ከሲኦልም ያወጣል ተብሎ ጽፏል። ስለዚህ ለኔ ትዳሬ በጣም በቃ ማከብሮ ነገር ቤቴ ሮጬ እንድመጣ የሚያደርገኝ ነገር ዋው ትዳሬ ላይ ከገባው በኋላ ነው ህይወትን ዲፋይን ማድረግ የጀመርኩት። ዋት ይላል እግዚአብሔር ከላይ ሰማና ማለት አሃ ሚስትና ልጆች ሲመጡ ነው እንደ ኢዮብ በአንድ ምሽት መጥቶ እንክሽ ሊያደርግ ይችላል ነው ፖይንቱ። ስለዚህ እሱ አይደለም ማለት ነው ስኬት የሚባለው እሱ አይደለም ይሆን። እኔማ በቃ ከዜሮ ነው የተነሳሁት። የመጣሁበት አመጣጥ ትንሽ ገባ ወጣዎች ነበሩበት። እግዚአብሔር ይመስገን አሁን ስቴብል የሆነ ላይፍ ስታይል አለኝ። ምን አለ እንትን ቢዝነስ ላይ ይሳተፋለሁ 5-6 ቦታዎች ላይ ቤቶች አሉ። ከዛስ አዲስ አበባ ላይ ዝም ብሎ በየ3 ወሩ የሚንቀጠቀጠው መሬት ይውጥልሃል ማለት ነው። ይመጣና እሱም ደግሞ ላቋርጥ አንዴ ቀጥል። በጣም ብዙ በግል ላይፍ ተሳክቶልሃል ወይ ስለ አዎ ተሳክቶልኛል ብለኝ ነበር። እሱን ሰምቶ አረ ተሳክቶልሃል ብሎ ትም ቢያረግብስ እኮ የኔን ፖይንት እኮ ነው ፕሩቭ እያደረክ ያለው። እኔ እሱ ነገር እኮ ያልኩ ምንድነው በግልህ አንተ ይሳካልሃል። እንዲሳካልህ የሚያደርገው እግዚአብሔር ነው። ቪዲዮም ላይ አለ። ቪዲዮም ስሰራ አዶናይ ተሳክቶለታል። የራሱን ጌታ ይዞ አዋርዳችሁን ጠራርጎ ሄዷል። መኪና ተሸልሟል። ይሄ ነገር ነገ አይጠፋም ይጠፋል አላውቅም። እኔ ነገ የት እንደምናገኘው እኮ ልጁን አናውቅም። ለምን ሰጪ ነሺ ጌታ አለ። አሁን እኔ እናንተን አንድ ያስማማን ነገር አለ አይደል? ሐሳብ ይሳካል፣ ጉዳይ ይሳካል ካልን ኦኬ ሰው የሆነ ቦታ ሄዶ ጉዳዩ ከተሳካለት እሱ ስኬት ነው ብለን ከተማመንን ለአንተ ስኬት ምንድነው ስልህ ለኔ ስኬት ኢየሱስ ነው። ኢየሱስ ምን በቃ ኢየሱስን ማግኘት ኢየሱስን እንትን ማለት ኢየሱስን እሺ ሰርተህ የሆነ ነገር ስታገኝ ምንድነው የሚሰማ? ደስ ይለኛል ትለኛለህ ይላል አይደል? ሰርተህ የሆነ ገንዘብ ምርጥ ገንዘብ ሜክስ ታርግ ደስ አይልም ይላል። ከኢየሱስ በላይ ደስ ይላል አይልም? እኔም አይለኝም። ግን ገንዘብም ስታገኝ ደስ ይላል፣ ኢየሱስንም ስታገኝ ደስ ይላል። ሊወዳደሩ አይገባም። እኔ ገንዘብ ሳገኝ ደስ ይለኛል ስልህ ኢየሱስን ስታገኝ ነው ደስ ሊልህ የሚገባው ምናምን ልትለኝ አይገባም። ምክንያቱም ኢየሱስን ከገንዘብ ጋር መወዳደር የሌለበት አካል ነው። ለዛ ነው ስኬትና እኔ ተሳክቶለታል ስኬት ነው ኖ ብለህ ኢየሱስን አውርደህ ከስኬት ጋር የምታወዳድርብኝ ከሆነ ልክ አይደለም። ምክንያቱም ስኬቴን የሚሰጠኝ ይኸውልህ ስኬትን እየሰጠኝ ያለው እንዲሳካልኝ መንገድ እያቀናልኝ እያበረታኝ እያጠነከረኝ ያለው እግዚአብሔር ነው ብዬ ነግሬሃለሁ። ነገን አይነሳም ወይ ይነሳኛል። ጸሎቴን ነገርኩህ እኮ አላውቅም። እግዚአብሔር አያድርግብን ሁላችንም ላይ እንደዚህ። ስለዚህ ኤላስ ተመልከት፣ አሁን እስካሁን ያወራውን ተቀብዬልን ደን ያለሱ ዲፋይን ሊደረግ አይችልም አለን፣ ተስማማን። እሱ ከሰጠ ተቀበላለህ። ከነሳ ምድርን ሊቆጣጠራት እሱ እኮ ነው በቃ እሱ ነው በቃ ቀደም ብለናል። እጃችን እንቅስቃሴ ጭምር ማለት ነው። ስለዚህ ምንም ይኸውልህ እኔ ደግሞ ደርሶኝ አይቼዋለሁ። እኔ ደግሞ ይኸውልህ ልንገርህ፣ አሁን አንተ በመጽሐፍ ቅዱስ የምታውቀው አይደል? እኔ አይኔን እንዲጨፍኜ ስገልጥ ሰው ሞቶ ያውቃል። ስለዚህ ምንም እንዲመልበት ነገር የለም። እሺ አሁን ፖይንቱ ላይ እንምጣ። ፕራክቲካል የሆነ ነገር ስላወራ ማለት ነው። ስለዚህ ምንም ነገር ቅድም የተስማማነው ያነሳናቸው ሀሳቦች በሙሉ ሲጨፈለቁ እግዚአብሔርን ሴንተር ማናረግበት ክርስቶስ ኢየሱስን ሴንተር ማናረግበት ስኬት ብለን ዲፋይን የምናደርገው ነገር ከሌለ ወይም ስኬት አሁን ስኬት ብለን የምንጠራቸው ነገሮችን ሁሉ ማዕቀፍ የሆነው ክርስቶስ ከሆነ ምክንያቱም እሱን አውጥተን ምንም ዲፋይን የምናደርገው ነገር ስለሌለ ደን ማስተዋል ያንን ተቀበሉ ማለት ምክንያቱም ክርስቶስን ያልተቀበሉ ስላሉ ዘማከል ምክንያቱም አንተም ብትገኝ እኔም ብገኝ ኤቲስት የሆኑ ሰዎች አሉ፣ ኮንተንት ክሬተሮች። እንግዲህ ቲክቶኩ የሁሉም ነው አይደለ? ዋቀፈናው አለ እፍም አለ አይደለ? አልቀረበም። ያው እሷን ስደት ላይ ስላለ ማለት ነው አልቀረበም። ቢኖር ይመጣ አምና ነበረ፣ አምናው ላይ ቀርቧል። እሱም ይቀርብ ነበረ። አሁን ጥያቄው ለፍቅር ሲዝም አትለውም ወይ? ይሄንን ነገር አትነግረውም ወይ? ምክንያቱም ይሄንን የምታምን ከሆነ ይሄንን ተቀበሉ ማለቱ እሷ እንደዛ መናገሯ ምንድነው ስህተቱ ነው ጥያቄው። የመጨረሻው ስኬት ኢየሱስ ክርስቶስ ነው ያለው። ዲፋይን ማድረግ የማይቻል እሷ ጋር እንሂድ። ይሄን ሐሳባችንን ጨርሰናል። እሷ ጋር እንሂድ።
ኦኬ የሷ ስህተት እዛ ላይ አብራርቼዋለሁ እኮ ማብራራቴን በምሳሌ ያስረዳውበትም ዲያቆን ሄኖክ ኃይሌ እንኳን ቢቀርብ እኔ አንድ ሁልጊዜ የሚገርመኝ እንደው በዚህ አጋጣሚ አሁን ከውይይታችን ርዕስ ውጭ እንውጣና ብዙ ፕሮቴስታንት ጓደኞች አሉኝ ብዙ አንድም ቀን ጌታን ተቀበል ብለውኝ ሰብከውኝ አያውቁም የእውነት የሚገርም አይ ኖ አንተም ጓደኞችህን አትላቸውም አሁን እኔ ቆምል ለመሰለ ሌሎች ብዙ ጓደኞቼን ፕሮቴስታንት ምናልባት ቆይ እኔን ፈርተውኝ ከሆነ እንደው እንትን ስለማይል ይኸው ለአሁን ምን አልክ አይወዱም አልክ ጌታን እኔ የጌታ ነኝ እያልኩ ጌታን ተቀበል ትለኛለህ ይኸውልህ ድጋሚ ሲይዝ አንተ አይወዱም አልክ አሁን ይኸውልህ ስማኝ እኔ ምናልባት እስቲ ቆይ እኔን ከሆነ የማይሉት ብዬ ሌሎች ፕሮቴስታንት ጓደኛ አለ እላለሁ ጌታን ተቀበል ምናምን ብሎ ሰብኮ ያውቃል ኧረ አያውቅም ቅርብህ ያለውን ሰው ሳትሰብከው ቅርብህ ያለውን ሰው እንዲድን ሙከራ ሳታደርግ ሳትጨቀጭቀው መድረክ ሲገኝ የሆነ ቦታ ላይ ሲገኝ ልክ ያንን ነገር ታንጸባርቃለህና ጌታን የትኛውን ቦታ ምናምን አንዳንድ ሰው ነው ያስቀኛል እስር ቤትም ቢሆን ብሎ ራሱን ከጳውሎስ ጋር ያነጻጽራል ጥሩ ነው መስበክ እስር ቤት ሄደ አቅሙ ካለ ጥሩ ነው እኮ አብይ ለግብዣ እንትን ሲጠራ ከዛ አብይን ጌታ ተቀበል ብለ እንድትወርድ አቅሙ ካለ ጎበዝ ነህ የማስተዋልን ስህተት ብያወራሁት በሄኖክ ምሳሌ ሰጥቻለሁ ሄኖክ ኃይሌ ዲያቆን ሄኖክ ኃይሌ እዛ ቦታ ላይ ተጋባዥ ሆኖ ቢሄድና ሰብኮ ቢወርድ ልክ አይደለም አይ ኢየሱስ የትምና ይሰበካል ምናምን ካልከኝ እሺ ነው ማለት ምንም ልልህ አልችልም ለክርክር ስለማይመች ይኸውልህ አሁን የሄኖክን አንተ ብትሆን የማትቀበለው ነገር ጎበዝ ነው በቃ ሰብኮ ወረደ ብለህ ሄኖክ ቢያወራ እንደዛ እንደማትል እርግጠኛ ስለሆንኩ በቃ ሄኖክ ኃይሌ እንኳን እዛ ቦታ ላይ አቅርቦ ቢሆን አይ እሱ ሊሰብ እና አዶናይን አልተቃወምኩም ብዙ ፕሮቴስታንቶች እንትን ብለዋል በፌስቡክ ላይ ጽፌያለሁ እኔ ወጥቶ እዚህ እንድደርስ በደሙ ያጀኝ የተሰቀለልኝ ራሱን አሳልፎ ይሰጠልኝ ጌታ ኢየሱስ ክብርና ምስጋና ይግባው ብሎ የወረደ ልጅ አለ አሜን ትላለህ ለምን ምስጋና ነው ሰብኮም ቢወርድ በቃ እድሉ ልጠቀም ብሎ ነው እርሷ ሸላሚ ናት ተወክላ ነው የመጣችው አይደል በቃ ተወክላ ስለመጣች እዛ ጋር ቆማ ማድረግ ያለባት አይ ወንጌልን ሰብካ መውረድ የትምና በማንኛውም ጊዜ እንደውም ባለፈው የሆነ ፕሮቴስታንት ጓደኞቼ ጋር ለሊት እየደወልኩኝ ልስበካቸው እንዴ በማንኛውም ሰዓት ግድ ይላል ተወዳችኋለሁ ማለት ነው እንደዛ ነው ያ እዛ ላይ ያው ፍሬንድሊ ነገር እያወራን ስላለ ለምን አለ መሰለህ ለምሳሌ የሆነ ስመ ክርስትና ውስጥ ስላለን ስመ ክርስትና ስለ ያው ክርስትና የሚባለው አምብሬላ ውስጥ ስላለን ምክንያቱም ካቶሊኮችም ክርስቲያን ናቸው ኦርቶዶክሶችም ፕሮቴስታንቶችም ሜድላይን ክርስቲያኒቲ ተብሎ የሚጠራው they claim to be a Christian right ግን እዛ ውስጥ አንዱ ጥላ ውስጥ አለ ስለተባለ ለምሳሌ መጽሐፍ ቅዱስ ላይ እንደዛ አይነት ሜንታሊቲ እንዳይኖረን የሚከለክል ማለት የሆነ አምብሬላው ስላለ በቃ ምንም ነገር አንተን አይደንቲፋይ ያደርጋል የሚል አይነት ነገር እንዳታስብ የሚከለክል የመጽሐፍ ቅዱስ ክፍል አለ ባይዘ you are orthodox and ማተብ አስራል ስለዚህ ኤኒቲንግ ስለ ስትራክቸራል ስለሆነ ኦርቶዶክስ ሲወራ በቃ አንተን ይመለከታል የሚል አይነት ዴፊኒሽን እንዳትይዝ ማለት ነው የሚከለክል አለ ለምሳሌ ሮሜ 9 ላይ ጳውሎስ የሚናገረው ነገር አለ ምን ይላል አሁን እስራኤላውያን ጋዛ ጋር እየተፋለጡ ያሉት ማለት ነው ፍልስጤም ጋር እየተፋለጡ ያሉት በሰዓቱ የነበሩ ደግሞ በዘመኑ የነበሩት እሱም እስራኤላዊ ነው እንግዲህ ጳውሎስ ለዛውም ፈሪሳዊ ደንበኛ ፈሪሳዊ በነገድ ቢንያማዊ የሆነ ማለት ነው ሶ ምን ይላል እነዚህ ከእስራኤል የሚመጡ ሁሉ እስራኤል አይደሉም ይላል በጣም ባይዘይ በሰዓቱ አንድ እስራኤላዊ ቢሰማ ኦፌንድ ሊያደርግ የሚችል ነገር ነው እያወራ ያለው ስም ሽሞን ስለሆነ ሩት ስለሆነ ራሄል ስለሆነ ያዕቆብ ስለሆነ አብርሃም ቶቶ በስጋ ከዛ ስለመጣችሁ በዛ ነገድ በኩል ስለመጣችሁ እስራኤላዊ አይደላችሁም ኦኬ እነዚህ ሁሉም ከእስራኤል የሚመጡ በስጋ የሚመጡ እስራኤላዊ አይደሉም ታዲያ ማን ናቸው ትክክለኛ እስራኤሎች ናቸው ሲባል የተስፋው ዘሮች ናቸው ልጆች ተደርጎ የሚቆጠሩት ያኔ በይስሐቅ በኩል የተነገረ ያለ መሐል ላይ የተነገረ ያለ በዘር ተብሎ ደን ያዘር ማን ነው የሚለውን ገላትያ ላይ ይናገራል ያዘር ክርስቶስ ነው ስለዚህ በክርስቶስ ኢየሱስ የሚያምኑ የሚጠመቁ ወደ አካሉ የሚጨመሩ እነሱ ናቸው እውነተኛ እስራኤል እነሱ ናቸው የእግዚአብሔር ሕዝብ እንጂ ከ12ቱ ነገዶች ምናምን ስለመጣ እስራኤላዊ ነኝ ልትል የለም እንደዛ የሚባል ነገር አለ ማለት ነው ሮሜ 9
በቃ ከዛ መጥቻለሁ መታወቂያ ላሳይ ከፈለክ እስራኤላዊ የሚል አለ ምናምን አይሰራም እሱ እግዚአብሔር ጋር ነው የሚለው። ልክ እንደዛ አሁን ፕሮቴስታንት ጥላ ውስጥ አለ፣ ኦርቶዶክስ በኦርቶዶክስ ጥላ ውስጥ አለ፣ ካቶሊክ በካቶሊክ ጥላ ውስጥ አለ። ያ ማለት ግን በሆነ ኢንስቲትዩሽን ውስጥ በሆነ ስትራክቸር ውስጥ ማዕቀፍ ውስጥ አለ ማለት ያ ክሌም የሚያደርገው ነገር በሙሉ አንተን ይመለከታል አይሆንም። አሁን መጽሐፍ ቅዱሳዊ ዋራንት የለውም። ቅድም ጳውሎስ እንዳለው ማለት ነው በስጋ ስለመጣ እስራኤላዊ አይደለም ነኝ ይሄው የቢንያም ነገር ነኝ አይደለም። በጳውሎስ አርጊመንት መሰረት ማለት ነው እንዴ ይሄው የይሳኮር ነገር ነኝ አይደለህም። እሺ መች ነው ነገ ደሞ ነው በክርስቶስ ኢየሱስ ስታምን የአብርሃም አይነት እምነት ሲኖር የዛን ይልሃል ማለት ነው። ምን ለምን አመጣው ይሄንን አወሳስብ ብኮነ ላቅርደው ለምን አመጣው ይሄንን? ኦኬ ክርስቶስ ይናገራል። ቅዳሴ አለ እናንተ ጋር አላፍ ቅዳሴ አንዳንድ ፓርቶች ሲቀሩ አብዛኛውን የቅዳሴ ፓርቲ ያው አለኛ አጠናዋለሁ አውቀዋለሁና በጣም ወደዋለሁ። በቃ በጣም ተሰድሮ የተቀመጡ ስላሴን የሚያመሰግኑ እግዚአብሔርን የሚያመሰግኑ ምናምን አሉ። ደን ራንደም ቦታዎች ላይ ሲደርስ ማለላቸውና ማልፋቸው ይኖራሉ ነው መጽሐፍ ቅዱስ አይደሉም ብዬ ማምናቸው። ደን አሁን ቅዳሴው ላይ ይነገራል ክርስቶስ ኢየሱስን በቃ ጥዑም የሆነ ወይን እንደሆነ የሚናገሩ ክፍሎች ማለት ነው። ኦኬ ጥሩ መዓዛ ያለው ዕጣን እንደሆነ የሚናገሩ ክፍሎች ምናምን ኦኬ ዳትስ ትሩ ያ እውነት ነው። ደን ይሄ ሁሉ ገብቶትና ይሄንን ሪፕሬዘንት የሚያደርግ ነው ወይ ምዕመኑ? ልክ ፕሮቴስታንት ጋር ትመጣና ደግሞ የፕሮቴስታንትን የሆኑ ካልቸሮችን ጠቅሰን ይሄ ሁሉ የሚታይበት ነው ወይ ያ ፕሮቴስታንት የሚባለው ሰውዬ? አይደለም። ስለዚህ ኮምፕሊትሊ ያችን ማዕቀፍ አንድ ግለሰብ ብቻውን እወክላለሁ ብሎ ሊመጣ አይችልም። ስለዚህ ኦኬ ኢየሱስ የሚል ነገር እየተነገረኝ ስላለ ኢየሱስ የሚል ነገር ደግማ አትንገረኝ አይባልም። ወንጌል ይሰበካል ሲባል ናት ኦንሊ ተቃራኒ ሃይማኖት ላይ ወዳለ አካል አይደለም ስሙን የምትወረውረው ወደ ቤትም ይወረወራል። ባይዘ ወደ ቤትም ትሰብካለህ። ወንጌልን ልሰብካችሁ ወዳለሁ ይላል ሮሜ ምዕራፍ 1 ላይ አትንገረኝ ሳይሆን ይኸውልህ የሚደብር እኔ በግሌ የሚደብረኝ ልንገርህ። ቅድም እንደብያለሁ ልደግምልህ ነው። ኢየሱስ ክርስቶስ የጌቶች ጌታ ነው። አሜን በል አንተ አሜን በል አንዴ። ለምንድን ነው ኢየሱስን ተቀበል የምትለኝ? ተማመንን እኮ አይደል? ኢየሱስ ክርስቶስ የጌቶች ጌታ ነው። በቃ አልኩ። ያንተ ጌታ የኔ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አሜን እያልክ ኤላ ኢየሱስ ጌታ ነው። አሜን ኢየሱስን ተቀበል ስትለኝ እጠራጠራለሁ። እኔ የምቀበለው ኢየሱስ ክርስቶስ ልክ አይደለም እንዴ? ሌላ ኢየሱስ ነው እንዴ? ከሆነ ንገረኝ። አይ የእናንተ ኢየሱስ ሌላ ነው። አሁን እኔ ወደዛ ድምዳሜ ሄዳለሁ። አንተንም መልሽ ይሄንን ጥያቄ ብለህ ኢየሱስ አንተ ጌታ ነው እያልክ አማን ኢየሱስ ክርስቶስን ተቀበል እንዴ? ተቀብያለሁ እኮ ነው የምትለኝ ቢልህ አልተቀበልክም። ኖ ልክ አይደለም የተቀበልከው። እሺ ምን ላድርግ? እንዲህ እኮ ነው እያልኩ እኮ ነው። አዎ ኢየሱስ ክርስቶስ ጌታ ነው በላልከኝ አልኩልህ። ለምንድን ነው ኢየሱስ ጌታ ነው ኢየሱስን ተቀበል የምትለኝ? እየተማመንን ኢየሱስ ጌታ ነው ብትለኝ እልልሃለሁ። ኢየሱስ ክርስቶስ ጌታ ነው ብትለኝ እልልሃለሁ። ኢየሱስን ተቀበል ስትለኝ ግን እጠራጠርሃለሁ። ሌላ ኢየሱስ አምጥተህ ተቀበል የምትለኝ ነው ይመስለኝ። ያ ልክ ነው። ባይዘይ ዴፊኒሽን ላይ ቅድም የቪዲዮ ላይ ብዙ ሰዎች አንተም ስትገባ እንትን ስላልካት ጽፌው ነበር። አንቺ የምትዩን ኢየሱስ አልተቀበለም፣ ግን የራሱን ኢየሱስ ይዞ ይኸውልህ፣ ቪዲዮ ቃል በቃል የምትለው አንቺ የምትዩን ኢየሱስ ሳይቀበል የራሱን ጌታ የራሱን ኢየሱስ ይዞ ይሄ ልጅ ስኬታማ ሆነ፣ አዋርዶችን ጠራርጎ ወሰደ፣ መኪና ተሸለመ። ከዚህ በላይ ስኬት ምን ትፈልጊያለሽ? ከዚህ በላይ ስኬት ሌላ ለነገ እኮ አሁን ምንድናት የሆነች ትንሽ የመኪና ነው የተሰጠው እኮ አይደል? ነገ እኮ የ20 ሚሊዮን ብር መኪና ስትይዝ እኮ እቺ በጣም ተራ ነገር እንደሆነች ታውቃለህ። ትናንትና ተራ ይሆናል። ለምን ይኸውልህ እንትን ጎል ዛሬ ሌላ ነው፣ ነገ ሌላ ነው፣ ከነገ ወዲያ ሌላ ነው። አልቲሜት ጎል የሚባለው አለ። ማን ነው እሱ? በቃ እሱ የመጨረሻ ግብህ ነው። የመጨረሻ ግብህ ያንተ ተነግረኛል። የኔ የመጨረሻ ግቤ ምንድነው? በሰማይ መኖር ነው፣ በጌታ መኖር ነው። ይሄ የመጨረሻ ግቤ ነው። ትንንሽ ግቦች አሉኝ። እነዚህ ትንንሽ ግቦች ህይወቴን ማሳካት፣ እንደማንኛውም ሰው መኪና መንዳት፣ እንደማንኛውም ሰው ጥሩ ቤት መኖር፣ እነዚህ ነገሮች እግዚአብሔር እንዲያሳክልኝ በአቅሜ ጸልያለሁ። እግዚአብሔር ያደርግልኛል። እግዚአብሔር ይመስገን እያደረግልኝ ነው። ተሳክቶላል፣ እግዚአብሔር ይመስገን። አንተም ተሳክቶልኛል ብለኸኛል ቅድም።
ስለዚህ ስኬትህ ምንድነው ካልክ ስለዚህ ሰዓቱ እየሄደ ስለዚህ በቃ አስቀምጠናል። አው ባይዘው 5 ደቂቃ ሄደናል፣ 1 ሰዓት ካል ነው ማለት ነውና እንደዚህ እናርግ። አይ ቲንክ ጥሩ ኮንክሉድ ያደረግን ይመስለኛልና ዋና ሐሳቦችን ያው እኔ ፎርማል ነገሮችን ዲቤት ምናምን ስለሆነ አካሄድ የምንሄደው በሌላ አካሄድ፣ አሁን ግን ዲስከሽን ስለሆነ እንደዚህ እናርግ። እስካሁን ያነሳቸውን ሐሳቦች ወደኋላ አስብና ዋና ብለህ ያሰብካቸውን አስብና እነሱን ሪኢንፎርስ አድርጋቸው መልሰው within 5 minutes ነው። ከዛ እኔም ደግሞ within 5 minutes እጨርስና ከዛ በዚህ ጋር እንደዚህ እጃችንን ዘርግተን ተጨዋብጠን እንወጣለን ማለት ነው። ስለዚህ እስካሁን ያነሳቸውን እንዲደመጥልህ የፈለካቸውን ነገሮች በቃ እችን ያዙልኝ እያልኩ ያለሁት ይሄንን ነው የምትላቸውን እንትኖች ዘርዝርና ዝጋ። እሺ ይኸውልህ እንደው ከቪዲዮ በመነሳት ብዙ ኮሜንቶችም ስላየውኝ ማርያም ስትጠራ ደስ ብሎ ኢየሱስ ክርስቶስ ሲጠራ ለምን ከፋ የሚሉ ኮሜንቶች ስለነበሩ ማርያም ስትጠራ ደስ ብሎኝ ኢየሱስ ክርስቶስ ማርያም ስትመሰገን ደስ ብሎኝ ኢየሱስ ክርስቶስ ሲመሰገንም ደስ ብሎኛል። አይ አላለህም ካልክ ማን ገጠሪው ነው? ገጠር ምግብ የሚሰራ ልጅ አለ አይደል? የተሸለመ ስሙ ጠፋብኝ፣ ይቅርታ። አለ አንድ ልጅ ወጥቶ ብሏል እንደዛ። አሜን ያልኩት አብሬው ደስ ነው ያለኝ። ማርያም ስትጠራስ ደስ ነው ያለኝ። እሱ ለምን የእንትናን ቪዲዮ አልሰራህም? የምን እንትናን ሰራ? ይሄኛው ኮንተንት ስለሆነ እንትኖች እየመጡብኝ ነው። ምንድነው ይሰማሃል? ግን የሆነ ጽሁፍ ነገሮች ይሰማል። ግን እንትን አድርጋት፣ የሆነ ፓዝል መጥቶ ከሆነ ቀስ አድርገህ ስክሪኑን እንትን አድርጋት፣ ቆልፎ ይዘህ ሄደ አምጣና ሁሉ አስቀምጣ መሀል ላይ አድርገህ እሺ እንትን ላለው አሰማሃለሁ አይደል? ሊሰማል አይደል? በደንብ ነው የሚሰማው። ስለዚህ ኢየሱስ ክርስቶስ በመመስገኑ ደስ ብሎኛል። ዩቲናስ እኮ ፈጣሪዋን አመስግና ነው የወረደችው። አታምነኝም? የእውነት ነው ደስ ያለኝ። እኔን እኮ አይወክለኝም አይደል? ደስ ያለኝ ምን መሰለህ? ማንም ይሁን ምንም ይሁን ወጥቶ ፈጣሪ ነው የሚለውን አካል አመስግኖ ሲወርድ ደስ ይላል። እኔ ደስ ይለኛል። የሌላን ሰው አላውቅም። የማስተዋልን ነግሬሃለሁ። በቃ እሷ ሸላሚ ስለነበረች ወጣ መስበክ እዛ ቦታ ላይ ስብከት እንግዲህ እኔ እናንተ መብታችሁ ነው እንደፈለጋችሁ የትም መስበክ ስለምትችሉ መስበክ አልነበረባትም፣ ቦታው አልነበረም ነው የኔ ሐሳብ። ስለ ስኬት ከዛ በኋላ ያወራሁት ለምንድን ነው? ኮሜንት ላይ እጅግ በጣም የበዙ ሰዎች ላንተ ስኬት መኪና ነው፣ ላንተ ስኬት ቅራቅንቦ ነው፣ ላንተ ስኬት እንደዚህ ነው ወይ ሲል ኦኬ ሰው ልጅ ባይዘው ሰዎችን ጠይቄም ነው ስኬት ለእናንተ ምንድነው እያልኩኝ እየጠየቅኩኝ ለኔ ነው ነግሬያለሁ። ግብ ነው። ትንንሽ ግቦች አሉብን ሁላችንም፣ አንተም አለብህ። ሪያሊቲውን እናውራ ስለሚባል አማን ባታቀኝና ሶሻል ሚዲያ ባንተዋወቅ ወይ ይሄንን ቪዲዮ ሳታየው በፊት አግኝቼ አማን ስኬት ለአንተ ምንድነው ብለህ እርግጠኛ 100% ኢየሱስ ነው አትለኝ። የተሻለ እንትን ማለት ከዛ እንደዚህ ማድረግ ከዛ ብለህ መጨረሻ ላይ ኢየሱስን ስትጠራው የመጨረሻ ግብህ ነው። የሰው ልጅ የመጨረሻ ግቡ ደግሞ ትልቅ ነገር ነው። እኔ መጀመሪያ ግቤ ቪትስ መኪና መንዳት ሊሆን ይችላል። ከዛስ የመጨረሻ ላይ ቪኤት ቢኖረኝ እንደ አቅምህ እያደካረልን የምትሄደው እንዳለህበት ሲቹዌሽን ነው የሚወሰነው ሁሉም ነገር። እያልክ ትልቁ ግብህ ምንድነው? በቃ መጨረሻ ላይ በጌታ መሆን ትላለህ። ከጌታ በፊት ያሉትን ነገሮች የሚያሳካልህ እግዚአብሔር ነው። ተማምነናል በዚህ። አንተን ብጠይቅህም ሌሎችን ስለጠየቁ አታምነኝም። ፕሮቴስታንት ጓደኞችም 1-2 ልጆች አግኝቼ ጠይቄያቸዋለሁ። ሌሎችንም ሰዎች ጠይቄያቸዋለሁ። ለአንተ ስኬት ምንድነው ብዬ ስጠይቃቸው ለሰው መትረፍ ያለኝ አለ። ለሰው መትረፍ ማለት የሆነ ኑሮ ለሰው ብትረዳ ምናምን ደስ አይልም? በቃ እንደዛ ቢሳካልኝ ደስ ይለኛል። ኦኬ የሰው ልጅ ስኬት በቃ አብዛኛው ምድራዊ ነው ማለት ነው። ስኬት ምንድነው? ግብ ነው ማለት ነው። በቃ ግብ አለኝ ካልክ ያንን ግብህን ካሳካህ ስኬት ብለን እንጠራዋለን። ያንን ነገር ስኬት ብዬ ስለው ለምንድን ነው የሚጥላለው እንዴ? ኖ ሊባል አይገባም። ብዙ ሰው ያልተሳካላቸው እኮ በጣም ብዙ ሰዎች አሉ አይደል? በጌታ ሆነው አሉ። በጌታ ስለሆኑ ብቻ ይሳካላቸዋል አትለኝም።
በጌታ ሆነው ያልተሳካላቸው 1000 ሰዎች አሉ። ስራ ይሞክራሉ፣ ፌል ያደርግባቸዋል፣ ይሞክራሉ፣ ፌል ያደርግባቸዋል ምናምን። ለምን? እግዚአብሔር ነው የሚያውቀው። ለምን እንደሆነ አናውቅም። ልጨርስ እኔ ጨርሻለሁ። አይ ደቂቃውም አልቋል። ከ5 ነበር የጀመርኩት ከ10 ሆኗል። እኔ ደግሞ ከ10 ላይ ልጀምርና ከ15 ላይ ጨርሳለሁ። ከዛ እንሰነባበታለን ማለት ነው። አይ ቲንክ በንግግራችን መካከል መልስ ያልተሰጠባቸው ኦር ሞር ያልሄድንባቸው ብዬ የማስበው ጌታን ተቀበል እንዴት እባላለሁ ምናምን የሚለው ነው እና ቦታው አይደለም የሚል አይነት ሀሳብ ተነስቷል። ዳን እሷ ሸላሚ ናት እንጂ ይህንን ለምን ትናገራለች? እና ሰሞኑን ስናወራ ካወራናቸው ሀሳቦች መካከል አንዱ ይህንን አስመልክቶ ሌሎች ሰዎች ሲያነሱ ማለት ነው ምን የሚል ነገር ነው ያነሳሁት? አርጊመንት ያነሳሁት ማስተዋል የኢትዮጵያ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት ከመሆኗ በፊት ክርስቲያን ነች። እዛ ኦፊስ ውስጥ መግባትን ከማሰቧ በፊትም ክርስቲያን ናት። መግባት የሚለው ነገር ልቧ ላይ አልፎ በማያውቅበትም ዘመን ክርስቲያን ናት። ደን በጣም ቴዎሎጂካል እናድርገው ከተባለ መጽሐፍ ቅዱስ ላይ ማለት ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር በክርስቶስ እንድንሆን ዘንድ መረጠን ይላል። መች ነው እግዚአብሔር የመረጠን? ዓለም ሳይፈጠር በክርስቶስ ኢየሱስ መርጦናል። ስለዚህ አይደንቲቲያችን ዓለም ሳይፈጠር በፊት እቺ ፕላኔት እርዝ የምትባለዋ እንደው በቲዮሎጂው ስንት ሺህ ዓመት ኖረች የተባለው ሳይንሱ እየመጣ ምናምን ቢሊዮን ዓመት የሚላት ምድር ሳትፈጠር በፊት እኛም ሳንመጣ በፊት በእግዚአብሔር ነው የምንታወቀው። ለእግዚአብሔር ነው የተፈጠርነው። ዋት ዲስኮኔክት አርጓል ነው የሚለኝና what happened ሙሉ ነው። ኦኬ እንትኑ ሊሆን ይችላል። ቅድም ይሄ አይ ኔትወርኩ ሳይሆን የሆነ ነገር መጣብኝ ብሎ ነበር። እሱም በሰዓቱ እንትን ካልቆለፋችሁ ይዘጋል። እሺ ልቀጥል። እኔ ልዝጋ መዝጊያ ስለሆነ። ስለዚህ በክርስቶስ ነው የምትታወቀው። ኦኬ በክርስቶስ ነው የምትታወቀው። ደን አይደንቲቲዋ ያ ነው። ያንን ሪፕሬዘንት ማድረግ ትችላለች። ሌላው ደግሞ የምናውቀው ምንድን ነው ፌዴሬሽኑ ወክሏት ሄዳ አይደለም። በቃ እንደው ሄዳችሁ የኔን ጉዳይ አውሩልኝ ምናምን ብሎ አይደለም ፌዴሬሽኑ የላካት። አውሩልኝ ብሎ አይደለም የላካት ፌዴሬሽኑ። ሶ እቺ ዓለም ሳይፈጠር በፊት ያላትን አይደንቲቲ እሱን ነው ሪፕሬዘንት ማድረገው ካለች ደን ቦታው ደግሞ ምንድነው ሲባል ቦታው ቲክቶከሮች ናቸው ያሉት። ልክ ይኸው አሁን እኔ ቲክቶክ ላይ ቁጭ ብዬ 500 ምናምን ሰው እያየኝ እያወራው ነው ያለሁት። ይሄው አማን ነው ቦታው ላይ የተገኘው አይደል እንዴ? ስለዚህ ይሄው አማን ማውራት ይችላል። ኦኬ እቺው ማስተዋል ቲክቶክ ላይ ያለችውን አትገብታ ያወራችው። ስለዚህ ቦታው የሚባል ነገር የለም። ያም ቦታው ነው መናገር መብቷ የተጠበቀ ነው። ያ ሶ አንድ ስለኔ እርግጠኛ ኦኬ ከፍቷል። አም ሶሪ ምንድነው የዘረገፈ እንት ዘጋብኝ። ቅድም ያቺ እንትና እኮ ናት በዝባ ካልገባች እንትና በኋላ ምናምን ይዘጋል ብሎ ነበር። እንዲህ ስለው እምቢ አለ። እሱ ነው የሚዘጋው። እዛ ግን ከምንድነው የሚላከው? ነበር ልልክልህ ዳር ላይ እቺ ቀለበት ምልክቷ እንደዚህ የተጠላለፈችው በሷ አድርገ ኦፕሽኖች ይመጡልሃል። ላይቭ ላይ ያሉ ሰዎችን ታያለህ። ከዛ ኢንቫይት ስታደርጋቸው ኦኬ አኮ የላይቭ ላይ ያሉ ሰዎች የመጡልኝ ጓደኞቼን ብቻ ነው። ኦኬ አይ ጓደኞች አይደሉም ሌሎችም ይመጣሉ። ላይቭ ላይ ያሉ ሰዎች ኦፕሽን ያመጣል። እሺ ልጨርስ። ኤኒዌይስ ምናልባት መድገም ነው የሚኖርብኝ ይመስለኛል። ላፈጣጥ ነው። ስለዚህ